ማን ሊሆን ይችላል በዚህ ሰዓት? በዚህ መሃልም በበሩ ስር አንድ የታሸገ ደብዳቤ ይላካል። አሊያም ወደ በሩ ታመራለች። የመርማሪ ማሁል አድናቂዎች ቻናሉን ሰብስክራይብ በማድረግ አዳዲስ የመርማሪ ማሁል ተከታታይ ታሪኮችን ታገኛላችሁ። ደብዳቤውንም አንስታ ስትመለከተው አለቃ ማሁል፣ የፋንተም ሌቦች ናቸው ይህንን ደብዳቤ ይላኩት። ማሁልም ደብዳቤውን ከፍቶ አየው። የታሸገ ደብዳቤ ከፋንተም ሌቦች? ከፋንተም ሌቦች ደብዳቤ ተላከ ማለት የአሁኑ የመርማሪ ማሁል ቡድን ስራ ከበድ ያለ ነው ማለት ነው። በደብዳቤውም ማሁልና አሊያም በደንብ አድርገው ነው ያንጓጠጧቸው። መርማሪው ማሁል፣ ሁሌ በመንገዴ ላይ እንቅፋት እንደሆንክብኝ ነው እና አሁን የመጨረሻ ጨዋታዬ ነው እንድትወስደኝ። ለአንተም የመጨረሻ እድል እሰጥሃለሁ። እስኪ ከሆነልህ ሞክር። ነገ ከሙዚየሙ ዋጋ የማይተመንለት ዕቃ ወስዳለሁ። አስቆመዋለሁ ብለህ ካሰብክ አንተ እንደሆንክ ማሰብክ አይቀርም። አለመኛ ነህ። በል ሞክር። በዚህ የሹፈት ደብዳቤው ማሁል ሆነ አሊያ ተናደዋል። አለቃ ማሁል ከሙዚየሙ ታሪካዊ ቅርሱ ሊሰርቁ አስበው ይመስልሃል? አሊያ፣ አይመስለኝም። ይሄ እኛን ለማደናበር የሚደረግ ጥረት ነው የሚመስለኝ። የእውነት የሚሰርቀው ነገር ሌላ እንደሆነ ነው የሚሰማኝ። እርግጠኛ ነኝ ይህን ደብዳቤ ላከልን የእኛን ትኩረት ወደ ሌላ ለማድረግ ነው። መርማሪ ማሁልም ከደብዳቤው በስተጀርባ አንዳች የተጻፈ ነገር እንዳለ አየ። ተመልከች አሊያ፣ ከወረቀቱ ጀርባ በማይታይ ቀለም አንዳች ነገር ጽፏል። ግልጽ ሆኖ አይታይም እንጂ ጽፏል። ማሁልም ዩቪ ላይቱን ወረቀቱ ላይ ሲያበራበት፣ እሺ ማሁል፣ የተደበቀውን መልእክት አገኘኸው ማለት ነው ይሄንን እያነበብክ ከሆነ። ግን ዝርፊያዬም ልክ እንደዚህ ጽሑፍ ድብቅ ነው የሚሆነው። መቼም ልትይዘኝ አትችልም ልልህ ነው። ቻው አለቃ ማሁል። አለቃዬ፣ ጭራሽ በገሃድ እኮ ነው ግጠሙኝ እያለ ያለው። ይህማ በጣም ነው አጓጊ የሆነ ያለ። ተረጋጊ አሊያ፣ ያለፈው ጊዜ እንዳመለጠን አዘንጊ። በአሁኑ ይበልጥ ብቃት ያለን ሆነን መገኘት አለብን። ለኦዲ ደውይለትና ሳይንቲስቱ ባልቡሊያ ላብራቶሪ ውስጥ እንደምንጠብቀው ንገሪው። አሊያም አለቃዋ እንዳላት ወደ ኦዲ ደውላ ሳይንቲስቱ ባልቡሊያ ላብራቶሪ በፍጥነት እንዲመጣ ነገረችው። አሊያና ማሁልም ወደ ሳይንቲስቱ ባልቡሊያ ላብራቶሪ አቀኑ። ነገር ግን ሳይንቲስቱ ወደ ላብራቶሪው መሄጃውን መንገድ አወሳስቦታል። የትኛውን መንገድ ቢጠቀሙ ወደ ሳይንቲስቱ ባልቡሊያ ላብራቶሪ ሊደርሳቸው ይችላል? ፈጠን ብላችሁ መልሱ። መንገድ ኤ በትክክል ወደ ሳይንቲስቱ ሊያደርሳቸው ይችላል። ማሁልና አሊያም ይህንን መንገድ ተጠቀሙት። ሳይንቲስቱ ባልቡሊያም በላብራቶሪው ውስጥ አንዳች ለየት ያለ ነገር እየሰራ ነበረ። ሁለታችሁም እንዴት የፋንተምን ሌቦች እኔ ያዛቸው ብላችሁ ልታቅዱ ነው የመጣችሁት? በዚህ መሃልም ኦዲ እየተሯሯጠ ይቀላቀላቸዋል። በባለፈው ዝርፊያ ካስታወሳችሁ እጅግ የተራቀቀ ቴክኖሎጂ ነበረ ለዝርፊያቸው የተጠቀሙት። አዎ፣ እጅግ የተራቀቀ መሳሪያን ነበር የተጠቀሙት። በአሁኑ ከዚህ ይበልጥ የዘመነ መሳሪያ እንደሚጠቀሙ አልጠራጠርም። ለዛም ነው የአንተን እርዳታ የሚያስፈልገን። ሳይንቲስቱ ባልቡሊያ፣ ምንድነው እስኪ አንተ የተራቀቀ የፈጠራ ስራ የፋንተምን ሌቦች እንድንይዝ የሚረዳን? አዎ፣ አንድ ምርጥ ቴክኖሎጂ ብሰጠን እኮ አሪፍ ይሆንልናል። ይኸውና አዲሱ ግኝቴ ፋንተሞችን መጥለፊያ ይሰኛል። የትኛውንም የማይታይ ሆነ የሚታይ ሲግናል ይጠልፋል። የማይጠለፍ አይነት ሲግናል እንኳን ቢሆን በዚህ መሳሪያ ሲግናሉ ይጠለፋል። በሙዚየሙ ውስጥም ልትጠቀሙበት ትችላላችሁ። ይሄ በጣም አሪፍ። የፋንተም ሌቦች ሆሎግራምን እኛ ለማወናበድ ከተጠቀሙ ከየት ሆነው ይህን እንደሚያደርጉ ልናውቅ እንችላለን። ይሄ ካርታ ሙዚየም ውስጥ ያለውን ስፍራ በአጠቃላይ ያሳየናል። የፋንተም ሌቦች ደግሞ የተለመደውን ማታለያ ዘዴን መጠቀማቸው አይቀርም። እንደ ጨረር መስመር፣ እንደ ዲኮይ እና ሆሎግራፊክ ጠባቂ ያለው ማታለያዎችን መጠቀማቸው አይቀሬ ነው። ግን በዚህ የፋንተም መጥለፊያ ሰዓት ሶስታችሁም ልትይዟቸው ትችላላችሁ። ጌታዬ፣ ይሄ በጣም ምርጥ የሆነ ነገር ይመስለኛል። በአሁኑ በእርግጠኝነት የምንይዛቸው ይመስለኛል።
ጌታዬ፣ ይሄ በጣም ምርጥ የሆነ ነገር ይመስለኛል። በአሁኑ በእርግጠኝነት የምንይዛቸው ይመስለኛል። ሳይንቲስቱ ሀክ እንዳይደረግ ማድረጊያ ዘዴ አዘጋጅተህ ይሆን? እና እቃውስ? አውዲ፣ በሚገባ እንጂ። ይሄ ላንተ ነው። ኳንተምን ሀክ ማድረጊያ። አስተውል፣ የሙዚየሙን የደህንነት መግቢያ አንድ ምልክት ሳታስቀሩ ማለፍ ትችላላችሁ። ግን ተጠንቀቁ፣ አንድ ጊዜ ብቻ ነው ልትጠቀሙበት የምትችሉት። ደግሞ የፋንተም ሌቦች ደግሞ ሲስተማቸው በቀላሉ እንዳይሰበር ማድረጋቸው አይቀሬ ነው። በጭራሽ! ይሄማ እኔ የምወደው ስራዬ ነው። ጊዜው አሁን የፋንተም ሌቦችን ወደ ማጥፋት። ይሄ ደግሞ ሌላኛው መሳሪያ ነው። ኳንተም ዲሴብለር ይባላል። የፋንተም ሌቦች ማንኛውንም ኤሌክትሪክ የሚጠቀም ውስብስብ መሳሪያ ጥበቃውን ለማጥፋት ቢጠቀሙ በቀላሉ ልታገኟቸው ትችላላችሁ። ብዙ መንገዶች ነው ያሉን። ባልቡሊያ፣ ሁሌም ቢሆን ያንተ ግኝት አሪፍ ሰዓት ላይ ነው የሚከሰተው። አሁን የፋንተም ሌቦችን ወደ መጣል። ሳይንቲስቱ ባልቡሊያም የመሳሪያውን አጠቃቀም ለሶስቱም አንድ በአንድ ያስረዳቸው ጀመር። ይህቺማ ለእኔ ምንም ናት፣ በእኔ ላይ ጣሉት። እንዲህ የሚባል ነገር የለም። እያንዳንዱን ነገር ላይ ልንሰራና ልንወያይበት ይገባል። ኦዲ፣ አሊያ፣ ሁሌም አንድ እርምጃ ከነሱ ወደ ኋላ እንደነበርን የረሳችሁት አልመሰለኝም። በአሁኑ ግን በተቃራኒው ማድረግ ይገባናል። እና የሙዚየሙን ሞላ ገባ እያንዳንዱን ነገር እነ ማሁል ይመለከቱትና ይቆጣጠሩት ጀመር። በጣም ጠንቃቃ ልንሆን ይገባል። የፋንተም ሌቦች የመልስ ምታቸው በጭራሽ የማይገመት ነው። አለቃ፣ በአሁኑስ አያመልጡንም ስልህ። የሴኪዩሪቲ ሲስተሙ ተጠልፏል። አንድ ነገር ግልጽ ነው፣ ይሄ ሌባ ወይ ውስጥ ነው ወይም ባልተለመደ መልኩ ሀክ አድርጓል። ባልታሰበው ዜና እነ ማሁል ደነገጡ። ኦዲ፣ ዝግጁ ነህ? በቂ ጊዜ የለንም። አዎ፣ የፋንተም መጥለፊያው ዝግጁ ነው። ከሙዚየም ውስጥ አንዳች እንቅስቃሴ ካደረገ እንይዘዋለን። ማሁልም ከሙዚየሙ ፖሊሶች ጋር ተነጋገረ። እያንዳንዱን እንቅስቃሴ እየተከታተላችሁ፣ ግን ይሄ ሰው ለሙዚየም ስርቆት ብቻ አይደለም እዚህ ያለው። ጥያቄው ለምንድነው ነው። በዚህ መሃልም የሙዚየሙ ካሜሮች ይንቀጠቀጣሉ። ጌታዬ፣ የሙዚየሙ ካሜሮች እየተንቀጠቀጡ ነው። ሰዎች፣ እዚህ ነው ያለው። ሁላችሁም ቦታችሁን ያዙ። ጨዋታው ተጀምሯል። የፋንተም ሌባው እሱም ስራውን ጀምሯል። አሊያ፣ አለቃ ማሁል እና ኦዲን የተዘጋጁለት ይመስላሉ። እነ ማሁል የሚሳካላቸው ይመስላችኋል? አለቃ ማሁል፣ የፋንተም መጥለፊያው የሌባውን መገኛ እያሳየን ነው። አይንህን ከሱ ላይ እንዳትነቅል። እያንዳንዱ እንቅስቃሴውን ተከታተለው። ትክክለኛውን ጊዜ መጠበቅ አለብን። በዚህም ሰዓት የሙዚየሙ ሌባውን እያሳየው የነበረው ካሜራ ይጠፋል። እንዴ! ምን እየተፈጠረ ነው ያለው? የፋንተም መጥለፊያው እኮ ምንም እየሰራ አይደለም። ሲግናሉን ማለፊያ መሆን አለበት። ወዳልሆነ መንገድ እያመራን ነው፣ ግን አሁንም ቢሆን አላበቃም። የፋንተም ሌባው ሁሉንም ነገር ቀድሞ አቅዶበታል። የትኛውን መሳሪያ ለእሱ ሊጠቀሙ እንደሚችሉም አውቆታል። ቀድሞውኑ መፍትሄውን አዘጋጅቷል። ድሮኖቹም ከሽፈዋል። እኚህ የፋንተም ሌቦች ሁል ጊዜ አንድ እርምጃ ከኛ እንደቀደሙ ነው። አሁንም መሳሪያቸው ከኛ የተሻለና የረቀቀ ነው። ሌባውም ከባድ ጨረርን ተጠቅሞ ካዝናውን ገነጠለው። ሌባው አሁን ካዝናው ውስጥ ነው፣ ግን ይሄ የመጨረሻ እርምጃው መሆኑ አይቀርም። የሙንዴር ውዱ ሀብት የኔ ሊሆን ነው። ጌታዬ፣ ምንም ያህል የረቀቀ ቴክኖሎጂ ፋንተም ሌቦች ቢኖራቸው፣ በአሁኑ ግን የኳንተም ሀከሮችን የሚያልፉበት ምንም አይነት አጋጣሚ የለም። አንድ ጊዜ ብቻ ያንን ወጥመድ ከነካው ሁሉም ነገር ነው የሚከሽፍበት። ኦዲ፣ በዚህ ጨዋታ የአንተን ኳንተም ሀከር ዋነኛው መጫወቻ ካርዳችን ነው። በአንድ ጊዜ አክቲቬት ካደረገው የሁሉንም የፋንተም ሌቦች ሲግናል ማግኘት እንችላለን። ምናልባት መስመር ቢችሉስ? በራስ መተማመንን ሌላ ጥግ ላይ ደርሷል። ኦዲ፣ ውይ አሊያ፣ አትጨነቂ ስልሽ፣ በአሁኑ ከሱ በልጠን እንደምንገኝ አልጠራጠርም ስልሽ። ኳንተም ሀከሩ በርቷል። እስኪ አሁን ምን እንደሚያደርግ እኒ ኳንተም ሀከር? ውይ፣ ሌላስ የለም? ሁሉም አሁን እንደያዙኝ አስበው ይሆናል እኮ። ግን እኔ ቀድሞውኑ ይሄንን እንደሚያዘጋጁ ገምቼ ነበር።
እናም ሌባው የነማሁልን ኳንተም ሀከር አበላሸው። ጌታዬ፣ ይህ ቆይ እንዴት ነው የተቻለው? የኳንተም ሀከሩ እኮ እንዳይሰራ አደረገው። እነሱ እኮ ሁልጊዜ እንደቀደሙን ነው። ኦዲ ተረጋጉ። ይሄ የእቅዱ አንድ አካል ነው። ገና አላለቀም። ገና ብዙ ማታለያ መንገዶች እኮ አሉ። ጌታዬ፣ ሳይንቲስቱ የሰጠንን መንገዶች በሙሉ እኮ እንዳለ ተጠቅመናል። ምን ቀረም ብለህ ነው? እኔ መርማሪ ማሁል መሆኔን አትሺ። ይህንን ጨዋታ ያልቃል ብዬ የምፈጽመው እኔ ብቻ ነኝ። የፋንተሙ ሌባ ሁሉንም መንገዶች ያከሸፈው መስሎታል። ነገር ግን ገና ጨዋታው መጀመሩ ነው። ይሄ ካርታ ተራ ካርታ አይደለም። ይልቁኑ 1500 ዓመት ያስቆጠረ የሳሙ የተባለ ንጉስ የመላ ግዛቱን ሀብት የቀበረበትን ቦታ የሚያመላክት ካርታ እንጂ። ደግሞ በዚህ ካርታ ብቻ ነው ወደዚያ እምቅ ሀብት ማንም ሰው ሊያመራ የሚችለው። ንጉሱ ሳሙ ከሞተ በኋላ የእርሱ ጠላቶች ይህንን ሀብት ለመቀራመት ይህንን ካርታ ለዘመናት ሲፈልጉ ከርመዋል። ነገር ግን አልተሳካላቸውም። ይሄ ካርታ ለዓመታት ሊገኝ አልቻለም ነበር። ሀብቱም ድብቅ ሆኖ ቀርቷል። ክብር ለእኔ ይግባኝና አሁን እኔ የዓመታት ችግሩን ለመፍታት ጥቂት ነው የቀረኝ። ማንም ደግሞ አይዘኝም ብሎ የፋንተሙ ሌባ የጫማ መብረሪያውን እየተጠቀመ ከአንዱ ፎቅ ወደ ሌላ ፎቅ መብረሩን ቀጠለ። ኦፍ፣ ካርታው ከእጃችን ወጥቷል እና አሁን ቀጣይ ምንድን ነው? የኳንተም ሀከር ከሽፏል። እውነትም እነሱ ከኛ ብዙ እጥፍ ይቀድማሉ። በፍጹም በአሁኑ አልተቀደምንም። እንዲያውም የወጥመዱ መጨረሻ ላይ ነው ያሉት። ያከሸፈው ኳንተም ሀከር ዝም ብሎ ማታለያ ነው። እውነተኛ መጥለፊያ እንደውም ባልቡሊያ ከካርታው ላይ ነው ያደረገው። ይሄ ማለት በቀላሉ ተታለለ ማለት ነው። እና እንሂዳ፣ ሄደን እንደተለመደው ሰርፕራይዝ እናድርገው። በአሁኑማስ አያመልጠንም። በጣም ነው ደስ የሚለው። አለቃ ማሁል እኮ ሁልጊዜ ምርጥ ነህ። ጉዱን ያላወቀው ሌባም በእቅዱ መሰረት መመራት ጀምሯል። ወደ ምሽጉ እያመራ ነው። ኦዲ፣ ድሮኖቹን ላካቸው። እሺ አለቃ፣ በመንገድ ላይ ናቸው። ኦዲ፣ እነዚህ ድሮኖች በጣም ምርጥ ናቸው። ባክህ፣ የፋንተም ሌቦች እንደቀረብናቸው እንኳን ምንም ያውቁት ነገር የለም። የኳንተም ሀከር ከሽፎ ሊሆን ይችላል፣ ግን እነዚህ ድሮኖች አይኖቻችን ከነሱ ላይ እንዳንነቅል ይረዱናል። የፋንተም ሌባውም ወደ ምሽጉ ያመራል። አሁን ያንን ሀብት የግሌ ለማድረግ ጊዜው ነው። የፋንተሙ ሌባ፣ እንዴት አመሸ ባክህ? አለቃ ማሁል፣ እንዴት አገኘኸኝ? መጥለፊያውን እኮ እንዳይሰራ አድርጌው ነበር። አንተ ያከሸፍከው እንዲከሽፍ የተፈለገውን ነው። እውነተኛው መጥለፊያ ይኸው ካንተ ጋር ነው። ካርታው ላይ ነው ያለው። በራስ ጨዋታ አሸነፍነህ። አሁንም ቢሆን ልታስቆሙኝ አትችሉም። ቆይ ጠብቁ ብሎ ሌባው የሆነ ጭስ ነፋባቸው። ወይ የፋንተሙ ሌባ፣ ይቅርታ አድርግልን፣ በአሁኑ ግን አልተሳካለህም ብላ አሊያ የኤሌክትሪክ ገመድ ወረወረችበት። ጌታዬ፣ ይህንን ሀብት ራሳችን ሄደን ብንፈልገው ምን ትላለህ? መጥፎ ሀሳብ አይደለም አሊያ። የፋንተሙ ሌባ በራሱ ጨዋታ ተይዟል። አሁንም በድጋሚ የመርማሪ ቡድኖች ከቴክኖሎጂ ይልቅ ጥሩ ቡድን የተሻለ እንደሆነ አስመስክረዋል። ቀጣይ የመርማሪዎቹ ቡድን ሀብቱን ያገኙት ይሆን? በቀጣይ ክፍል እንገናኛለን። የመርማሪ ማሁል አድናቂዎች፣ በቀጣይ በአስገራሚ የመርማሪ ማሁል ቪዲዮ እስከማገኛችሁ ደህና ሁኑልኝ። ሰብስክራይብ ማድረግ ግን እንዳትረሱ።